በኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። እቺ ንጹህ ጸሎት የሚሏት በመጀመሪያው ክፍለ ዘመን የነበሩ ሐዋርያት አበው የአይምሮ ጸሎት ይሏታል። ምንም ቃላት ሳያወጡ ዝም ብሎ እያዳመጡ መጸለይ፣ እግዚአብሔር እንዲያየን መፍቀድ፣ እሱ እንዲያየን ከፈቀድን እሱ እንዲያዳምጠን እሱን እንድናየው መፍቀድን መቻል፣ ቃላቶች ሳይወጡ ወይም ደግሞ በዚህ ፈጥሞ ደሴት የምትባል ማንታውሶስ የምትባል አለች። በዚህ በግሪክ አይላንድ ግሪክ ደሴቶች ውስጥ ያለች ሰዎች ያለው አበው መነኮሳት እጅን ጸሎት ፍጹም ይተገብሯታል። ፍጹም የሆነች ከሰዎች ጋር ተገናኙ፣ ስራዎች ላይ ዋሉ፣ በትምህርት ላይም ሆኑ በመንፈሳዊ አገልግሎቱም ውስጥ ሆኖ አሁን እዚህ እንደኔም ቆሙ እንደናንተም ተቀመጡ ይችን ጸሎት ሁል ጊዜ ይጸልዩታል። እነሱ የክርስቶስ ጸሎት ይሏታል። ኪሪያላይሶ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ይቅር በለን። በውስጣቸው ይጸልዩታል። ቆመውም ሄደውም ተኝተውም ይጸልዩታል። ሙሉ በሙሉ አብዝቶ በመጸለይ ብቻ ሳይሆን እነሱ ያንን ጸሎት ራሱ ዲስርን አድርገው በውስጣቸው ይዘው ከእግዚአብሔር ጋር ይገናኙባታል። ፍጹም የሆነ ጸሎት እየሰራችሁ የምትጸልዩት ምንም የማታወቅ ሁልጊዜ ግን ራሳችሁን ተጠያቂ የምታደርግ ወደ ይቅርታ የምታቀርባችሁ ሱታፊ አምላክ እንድታገኙ የምትጋብዛችሁ በዚህ ህይወት ውስጥ እንድትኖሩ ሁልጊዜ ጸጥ ያለች ጸሎትን አይዛል። በጸጥታው ስንኖር ደግሞ የይቅርታ ሰዎች የፍቅር ሰዎች ነው የምንሆነው። ስለ ሰዎች በደል አይደለም እናስብ፣ ውስጣችንን ይቅር ማለትን እንለምዳለን። ጸጥ ማለትን መልመድን ስናገኝ ይህንን በዚህ ውስጥ አንዱ ነው። ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች ተበድለንም ጸጸትን የምንይዝ በጸጸቶቻችን ውስጥ ትህትና ነው መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትም ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት ውስጣችንን አይምሯችንን ይቅር ማለት ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱም መለማመድ አለብን። እግዚአብሔርም ስለሚረዳ አንተ ከራስህ ጋር ታረቅ ይላል። መጀመሪያ ከራስህ ጋር ታረቅ፣ ሰማይና ምድር ከአንተ ጋር መታረቅ ይጀምራሉ። እኛ የይቅርታ ሰዎች ስንሆን ውስጣችንን ይቅር ማለት ስንጀምር ሰማይ ምድርም መታረቅ ይጀምራሉ። ሰማይ ያሉትን መላእክት በምድር ያሉ ፍጥረታት ሁሉ ከኛ ጋር እርቅን ይወጥናል ይጀምራሉ። በዚህ ውስጥ መኖር እንጀምራለን። ሌላው ዘወትር ይቅር ለማለት መለማመድ አለብን። በምን አይነት ልምምድ? በትዕግስትና በፍቅር በተደጋጋሚ ይቅር ማለትን መልመድ፣ ይቅርታን ገንዘብ ማድረግ። ይቅር ስንል በአብዛኛው የትኛውም ማህበረሰብ እየጎዳኝ እየገደለኝ ያለውን ነው ይቅር ምለው። አዎ ክርስቶስ የሚለው ጠላቶቻችሁ ውደዱ ነው የሚለው። የመጨረሻው ግን ሰብአዊ መብቶች ናቸው። እኛ ምዕራባውያን የሚያነሱት ሰብአዊ መብት ከኛ ከምናነሳው ሰብአዊ መብት እጅግ ይርቃል። እኛ ምናልባት የምናነሳው መኖር ሊሆን ይችላል፣ ድምጻችንን ባለው ቋንቋችን ቃላታችንን ሀሳባችንን መግለጽ ሊሆን ይችላል መብት የምንለው። ለእነሱ ግን ከሰውነት ተራ ወጥተው ሰብአዊ መብትን የሚጋጭ ወይም መንፈሳዊ ህይወታችን የሚጋጭ ነገሮችን ነው የሚያነሱት። በዚህ ውስጥ መኖር ከአድሎ የጸዳ ነገሮችን ይዞ መኖር፣ ከኢፍታዊነት መጽዳት፣ ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ምናልባት ንፉግ ሆነውም አልሰጡንም፣ ግን መውደድ ነው የሚጠበቅብን። አለመውደድ አንችልም። ከእግዚአብሔር ጋር እንዲሁም ከባልንጀራችን ከሰው ጋር በሚኖር ህብረት ውስጥ ድህነታችንን ማሰብ መዳን የምንችለው እነዚህ በኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። እቺ ንጹህ ጸሎት የሚሏት በመጀመሪያው ክፍለ ዘመን የነበሩ ሐዋርያት አበው የአይምሮ ጸሎት ይሏታል። ምንም ቃላት ሳያወጡ ዝም ብሎ እያዳመጡ መጸለይ፣ እግዚአብሔር እንዲያየን መፍቀድ፣ እሱ እንዲያየን ከፈቀድን እሱ እንዲያዳምጠን እሱን እንድናየው መፍቀድን መቻል፣ ቃላቶች ሳይወጡ ወይም ደግሞ በዚህ ፈጥሞ ደሴት የምትባል ማንታውሶስ የምትባል አለች። በዚህ በግሪክ አይላንድ ግሪክ ደሴቶች ውስጥ ያለች ሰዎች ያለው አበው መነኮሳት እጅን ጸሎት ፍጹም ይተገብሯታል። ፍጹም የሆነች ከሰዎች ጋር ተገናኙ፣ ስራዎች ላይ ዋሉ፣ በትምህርት ላይም ሆኑ በመንፈሳዊ አገልግሎቱም ውስጥ ሆኖ አሁን እዚህ እንደኔም ቆሙ እንደናንተም ተቀመጡ ይችን ጸሎት ሁል ጊዜ ይጸልዩታል። እነሱ የክርስቶስ ጸሎት ይሏታል። ኪሪያላይሶ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ይቅር በለን። በውስጣቸው ይጸልዩታል። ቆመውም ሄደውም ተኝተውም ይጸልዩታል። ሙሉ በሙሉ አብዝቶ በመጸለይ ብቻ ሳይሆን እነሱ ያንን ጸሎት ራሱ ዲስርን አድርገው በውስጣቸው ይዘው ከእግዚአብሔር ጋር ይገናኙባታል። ፍጹም የሆነ ጸሎት እየሰራችሁ የምትጸልዩት ምንም የማታወቅ ሁልጊዜ ግን ራሳችሁን ተጠያቂ የምታደርግ ወደ ይቅርታ የምታቀርባችሁ ሱታፊ አምላክ እንድታገኙ የምትጋብዛችሁ በዚህ ህይወት ውስጥ እንድትኖሩ ሁልጊዜ ጸጥ ያለች ጸሎትን አይዛል። በጸጥታው ስንኖር ደግሞ የይቅርታ ሰዎች የፍቅር ሰዎች ነው የምንሆነው። ስለ ሰዎች በደል አይደለም እናስብ፣ ውስጣችንን ይቅር
ማለትን እንለምዳለን። ጸጥ ማለትን መልመድን ስናገኝ ይህንን በዚህ ውስጥ አንዱ ነው። ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች፣ ተበድለንም ጸጸትን የምንይዝ በጸጸቶቻችን ውስጥ ትህትናን መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትን ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት፣ ውስጣችንን አይምሯችንን ይቅር ማለት። ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱም መለማመድ አለብን። እግዚአብሔርም ስለሚረዳ አንተ ከራስህ ጋር ታረቅ ይላል። መጀመሪያ ከራስህ ጋር ታረቅ፣ ሰማይና ምድር ከአንተ ጋር መታረቅ ይጀምራሉ። እኛ የይቅርታ ሰዎች ስንሆን ውስጣችንን ይቅር ማለት ስንጀምር ሰማይ ምድርም መታረቅ ይጀምራሉ። ሰማይ ያሉትን መላእክት በምድር ያሉ ፍጥረታት ሁሉ ከኛ ጋር እርቅን ይወጥናል ይጀምራሉ። በዚህ ውስጥ መኖር እንጀምራለን። ሌላው ዘወትር ይቅር ለማለት መለማመድ አለብን። በምን አይነት ልምምድ? በትዕግስትና በፍቅር በተደጋጋሚ ይቅር ማለትን መልመድ፣ ይቅርታን ገንዘብ ማድረግ። ይቅር ስንል በአብዛኛው የትኛውም ማህበረሰብ እየጎዳኝ እየገደለኝ ያለውን ነው ይቅር ምለው። አዎ ክርስቶስ የሚለው ጠላቶቻችሁ ውደዱ ነው የሚለው። የመጨረሻው ግን ሰብአዊ መብቶች ናቸው። እኛ ምዕራባውያን የሚያነሱት ሰብአዊ መብት ከኛ ከምናነሳው ሰብአዊ መብት እጅግ ይርቃል። እኛ ምናልባት የምናነሳው መኖር ሊሆን ይችላል። ድምጻችንን ባለው ቋንቋችን ቃላታችንን ሀሳባችንን መግለጽ ሊሆን ይችላል መብት የምንለው። ለነሱ ግን ከሰውነት ተራ ወጥተው ሰብአዊ መብትን የሚጋጭ ወይም መንፈሳዊ ህይወታችንን የሚጋጭ ነገሮችን ነው የሚያነሱት። በዚህ ውስጥ መኖር ከአድሎ የጸዳ ነገሮችን ይዞ መኖር፣ ከኢፍትሃዊነት መጽዳት፣ ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ምናልባት ንፉግ ሆነውም አልሰጡንም፣ ግን መውደድ ነው የሚጠበቅብን። አለም መውደድ አንችልም። ከእግዚአብሔር ጋር እንዲሁም ከባልንጀራችን ከሰው ጋር በሚኖር ህብረት ውስጥ ድህነታችንን ማሰብ መዳን የምንችለው እነዚህ